ይህ ሰው ሃሮልድ ሺፕማን ይባላል። በ1946 በማንቸስተር ከተማ የተወለደ እንግሊዛዊ ነው። እስከ 1960ዎቹ መጀመሪያ ድረስ ከእናቱ ጋር ይኖር ነበር። እናቱ የሳምባ ካንሰር በሽተኛ የነበረች ስትሆን ህመሟን ለማስታገስ የሞርፊን መርፌ ትወጋ ነበር። ይሁንና በአንደኛው ቀን ለማስታገሻ የተወጋችው መርፌ ኦቨርዶዝ ሆኖባት ለሞት ዳርጓታል። ሃሮልድ የእናቱን የአሟሟት ካየ በኋላ ሕክምናን ለማጥናት ወሰነ። ትምህርቱንም ጨርሶ በ1970 ከታወቀው የሊድስ ዩኒቨርሲቲ በሕክምና ሳይንስ በዶክትሬት ዲግሪ ተመረቀ። በሥራው ዓለም ተሰማርቶም በላንክሻየር ግዛት ባሉ ሆስፒታሎች አገለገለ። በ1975ም ኦፒያት ፔቲዲን የተባለውን የስመመን አኔስቴዥያ መድኃኒት እየደጋገመ ፕሪስክራይብ ማድረጉ ሲታወቅ ግን ተጠርጥሮ ተያዘ። ምርመራ ሲካሄድበት የመድኃኒቱ ሱሰኛ ተጠቃሚ አዲክትድ መሆኑ ታውቆ የድራግ ተጠቃሚዎች ወደሚታከሙበት ማዕከል ተላከ። ይሁን እንጂ ዶክተር ሃሮልድ ሺፕማን ከሁለት ዓመታት በኋላ ወደ ሕክምና ሙያው ተመለሰ። በመጀመሪያው ሰሞን ስራውን በትጋት የሚሰራ የተመሰገነ ሐኪም መሆኑም ታወቀ። የግል ሆስፒታል ከፍቶም ታዋቂነትን አተረፈ። በኋላ ላይ ሃይዲ በምትባል አነስተኛ ከተማ በሚገኝ ሆስፒታል ተቀጥሮም ስራ ጀመረ። ይሁን እንጂ እዛ ያለ አንዳንድ አጠራጣሪ ነገሮች ይታዩበት ጀመር። ሆኖም ማስረጃ ስለሌለ ለፖሊስ ማመልከት አልተቻለም። በ1998 ግን ዶክተር ሃሮልድን ቀለበት ውስጥ ያስገቡት 3 ፍንጮች ተገኙ። አንደኛው ፍንጭ ሃሮልድ ሺፕማን ያከማት አንዲት የ81 ዓመት ባልቴት እርሱ ካያት ከሰዓታት በኋላ ሞቷ ነበር። ባልቴቷ የያዛት በሽታ ለክፉ አሳልፎ የሚሰጣት አልነበረም። ነገር ግን ሃሮልድ ካያት ከጥቂት ሰዓታት በኋላ ሞታለች። ጥርጣሬውን ያጎላው ደግሞ ሴትዮዋ ኑዛዜ ነው በማለት ጽፋ ባስቀመጠችው ደብዳቤ ውስጥ ገጠር ያለው ቤቴ ለዶክተር ሃሮልድ ሺፕማን ይሰጥ የሚል አረፍተ ነገር በመገኘቱ ነበር። ሁለተኛውን ፍንጭ ደግሞ ዶክተሩ በ1998 ይሰራበት የነበረ ሆስፒታል ማኔጀር የነበረችው ሊንዳ ይህ ሰውዬ ካከማቸው ህሙማን መካከል ብዙዎቹ ከሆስፒታል ሳይወጡ ሞተዋል፣ ሃሮልድ ሰዎች ሲሞቱ በተፈጥሮ መንገድ ሞተዋል እያለ የሞት ሰርቲፊኬት ይጽፋል። በሌሎች ሐኪም ከሚታከሙት መካከል ከ195 የሚሆኑ ድነው ነው የሚወጡት። በእርሱ የሚታከሙት ሰዎች ብዙ የሚሞቱበት ምክንያት ምንድን ነው በማለት ለፖሊስ ያቀረበችው ጥያቄ ነበር። ፖሊስ በመጀመሪያ የሊንዳ ጥርጣሬን እንደ ተራ ነበር ያየው። ሆኖም በዚያው ዓመት ሌላ ጥቆማ ካልተጠበቀ አቅጣጫ መጣ። ይህንን ጥቆማ ያመጣው ደግሞ ጆን ሾው የተባለ የታክሲ ሹፌር ነበር። ሾው በታክሲ እያሳፈርኩ ወደዚህ ሆስፒታል ያመጣኋቸው ሰዎች በዶክተር ሺፕማን የሚታከሙ ከሆነ የመሞት ዕድላቸው በጣም ከፍተኛ ነው፣ ይህ ነገር በደንብ መመርመር አለበት በማለት ነው ለፖሊስ ያስታወቀው። 3ቱ ጥቆማዎች እንደመነሻ ሆነው በዶክተር ሺፕማን ላይ ክትትል ይደረግ ጀመር። ዶክተር ሺፕማን ጁን 24 1998 ካትሊንግ ግረንዲ የተባለች የሃይዲ ከተማ የቀድሞ ከንቲባን እያከመ ነበር። ሴትዮዋ መለስተኛ ህመም ለመታከም ነበር የገባቸው። ሆኖም ዶክተር ሺፕማን ልትድን አልቻለችም፣ ሞታለች፣ በተፈጥሮ መንገድ ነው የሞተችው የሚል የሞት ማረጋገጫ ሰርቲፊኬት ለቤተሰቦቿ ሰጠ። ነገሩን ይከታተል የነበረው ፖሊስ ሬሳዋ ሳይመረመር አይቀበርም በማለት ምርመራውን ጀመረ። በምርመራ ውጤት መሰረት ሚስ ካትሊን ግረንዲ እጅግ ከፍተኛ መጠን ያለው ዶፓሚን በመርፌ በመዋጋቷ ሳቢያ መሞቷ ተረጋገጠ። በዚህም መንገድ ዶክተር ሃሮልድ ሺፕማን ሆን ብሎ ሰዎችን በመድኃኒት ይገላል ተብሎ በቁጥጥር ስር ዋለ። የእንግሊዝ ፖሊስ በጎርጎሪያን አቆጣጠር በ2015 ሰዎችን በመድኃኒት ገድሏል በማለት ክስ ከፈተበት። የዶክተር ሃሮልድ ሺፕማን ወንጀል እንግሊዛውያንን በጣም አነጋገረ። ብዙዎች ዶክተሩ ከዚህ የበለጠ ወንጀል ሳይሰራ አይቀርም፣ ስለዚህ በደንብ ይመርመር በማለት የቶኒ ብሌርን መንግስት ጠየቁ። የእንግሊዝ መንግስት በታዋቂ የወንጀል መርማሪዎችና የሕክምና ባለሙያዎች የተዋቀረ ሀገር አቀፍ ኮሚቴ አዋቀረ። ዶክተሩ የጻፋቸው የመድኃኒት ትዕዛዝ ወረቀቶች፣ ፕሪስክሪፕሽን እና የሞት ማረጋገጫ ሰርቲፊኬቶች ከያሉበት ተሰብስበው ይመረመሩ ጀመር። ከዶክተሩ ጋር ቀረቤታ የነበራቸው ሰዎችም የቃል መረጃ እንዲሰጡ ተደረገ። ኮሚቴው ምርመራውን ለ2 ዓመት ካከናወነ በኋላም ዶክተር ሃሮልድ ሺፕማን ከ1977 እስከ 1998 ባለው ጊዜ ከ215 ለሚበልጡ ሰዎች የተለያዩ መድኃኒቶችን ከመጠን በማሳለፍ በመርፌ እየሰጣቸው እንደገደላቸው አስታወቀ። በዚህም ዶክተር ሃሮልድ ሺፕማን ከናዚው ዶክተር ጆሴፍ ሜንጌሌ በቀር በጭካኔው ተወዳዳሪ የሌለው ሐኪም ተብሎ ተመዘገበ። እናም ዶክተር ሃሮልድ እነዚህን ሁሉ ሰዎች ገድሎ የዕድሜ ልክ ፍርድ ተፈረደበት። በአውሮፓ ምድር የሞት ፍርድ ስለሌለ 200 ሰው የገደለ ወንጀለኛ እንኳን በሞት አይቀጣም። ይሁንና ሃሮልድ ከታሰረ ከ4 ዓመታት በኋላ በ2004 በጠባብ ክፍል ውስጥ ሕይወቱን አጥፍቷል። ሆኖም የዶክተሩን ጉዳይ የመረመረው ኮሚቴና ሌሎች ኤክስፐርቶች ያልመለሱት አንድ ጥያቄ ነበር። ይህም ዶክተር ሺፕማን ታካሚዎችን ለምንድነው የገደላቸው የሚል ነበር። ለዚህ የሚሆን አጥጋቢ መልስም አልተገኘም። አንዳንዶች እናቱ በሞርፊን ኦቨርዶስ ስለሞተች እርሱን ለመበቀል ነው ይላሉ። ለዚህም ዶክተር ሺፕማን የገደላቸው ሰዎች በእድሜያቸው ትልልቅ መሆናቸውን እንደ ማስረጃ ይጠቅሳሉ። ዶክተሩ የገደላቸው ሰዎች እድሜ ከ47 እስከ 93 ነው። ሌሎች ደግሞ
ዶክተሩ መግደልና ማኖር የሚችል መሆኑን ለማሳየት ነው ወንጀሉን የፈጸመው። በዚህም ደስታ ለማግኘት ይጥር ነበር ይላሉ። የሆነ ሆኖ ዶክተር ሺፍማን ለገንዘብና ለጥቅም ብሎ ሰዎችን የሚገድል አለመሆኑ ታምኖበታል። ውድና የተከበራችሁ የቻናላችን ቤተሰቦች መሰል መረጃዎች በቻናላችን ላይ ሲለቀቁ ወደ እናንተ እንዲደርሱ ቻናላችንን ሰብስክራይብ እንደሚደውል ምልክቷን መጫን አይርሱ።